ታቢና በቃ አንተ ለምን እንደዚህ በቃ ይቅርታ በቃ በእናትህ አይደረግም። እንደዚህ ጋር ታምም ያለው ሰላም ከርማችኋል። የቢኒያም ተስፋዬ ፋሚሊዎች እንደምናችሁ። እንግዲህ እንደምታዩ ዛሬ የቢኒያም ተስፋዬ ልደት ነው። አጋጣሚ እሱ በፐርሰናል ጉዳይ ከሶሻል ሚዲያ ርቆን ያለው ስራውም እየሰራ አይደለም። እኛ ደግሞ እንደ ጓደኛ እሱን ሰርፕራይዝ ለማድረግ ነው እዚህ የተገኘ ነው እና ዛሬ ቢኒያም ጉዳይ ላይ ነው ያለው። ዛሬ ሰርፕራይዝ ለማድረግ ብቻም አይደለም የመጣ ነው። ስራ እየሰራ አይደለም እሱ ልደቱን አክብሮ ማያውቅ ትዝ ብሎትም ማያውቅ ለመናገር በአንዳንድ ጉዳዮች ምክንያት ከሚዲያ ጠፍቷል። አንደኛ እንዲመለስ ስለምንፈልግ ተመካክረን እዚህ ተገኝተናል። እንግዲህ እንዴት አድርገን እንጥራ የሚለው ነው ሐሳብ የሆነ እንዴት አድርገን እንጥራው ናቲ። ያው እሱ ልደቱን ስላላከበረ ከዚህ በፊት የማክበርም ልማድ ስለሌለው ይከብዳል። በእርግጥ አያስበው እንደኔ የሆነ ዕቃ ይዘልና በቃ አስቸኳይ የሆነ ነገር ፈልገናል ብንለው አይመጣማ። ፕሮግራም ላይ እኮ ነው ያለው። ዛሬ ትልቅ ፕሮግራም እንዳለ እናውቃለን። እዛ ላይ ነው ያለውና እንዴት ይሻላል? ሶሪዬ እንግዲህ እስቲ ሐሳብ ስጡበት። አሞኛል ልበለው እንዴ? በእኔ አይጨክንም። እንግዲህ እሱ እንደሚሰማና ልደውልለት ሞገስ ምን ትላለህ? አይሻ በቃ በጣም ታምናለህ። ታምባላውን ተበለ እንዴ? በእኔ አይጨክንም። እርግጠኛ ነኝ በእኔ አይጨክንም። ካልመጣ ችግር አለው። ኧረ ጭራሽ አሁን አጋጣሚ ልደቱ እየተከበረ ያለው እኔ ቤት ነው። እኔ ታደቤት ካለን ታደቤት ሊሄድ ይችላል። ብደውልለትስ ምን ልበለው? ሜቢ ሶሪ ሳታሟል ምናምን ብትል አይጨክንም። ታውቃለህ ግን እሱ ከሚደውልለት ኦልሬዲ አንተ አለ ከአንተ ቴክ ኬር አድርገው ሊለው ስለሚችል አንተ ራስህ ብትደውልለት እኔ ራስህ ደውለህ ብቻዬን ያለሁት በቃ ድረስልኝ በለው። ካልደረሰ ይደርሳል። እግዚአብሔርን ይመጣል። እግዚአብሔርን ነው በአንድ ድንጋይ ሁለት ወፍ ነው። አንደኛው ምን ያክል እንደሚወደኝ በዛው እናያለን። ሁለተኛ ሰርፕራይዛችን ነው። በግድ ይተማመናለሁ። ግን አለ አይደል ትልቅ ፕሮግራም ላይም ስለሆነ ይደነግጣልም በጣም አለ። ለአንተ ቦታ አለው። እንግዲህ እሱ አይደለም ፋሚሊዎቹ ዛሬ በቪዲዮ ስላዩን ልደነግጡ ይችላሉ። ልደቱን አክብሮ ማያውቅም ትዝ ብሎትም አያውቅም። እንዳልናችሁ ቅድም እንዳወራን እንግዲህ አዲሶች ነን እዚህ ቻናል ላይ ስንመጣ እሱ ለማበረታታት ነው እንዲሰራ ቆይቷል። ሚዲያ ላይ ከጠፋ ካሜራ ምናምን ይዘን እዚህ ጋር የመጣ ነው ፋሚሊዎች እሱ ይሄን ነገር አይቶት ወደ ስራ እንዲመለስልን ነው እንጂ ያው በርዝዴ ማክበር ምናምን ትልቅ ነገር ሆኖ አይደለም። ግን በዚህ አመካኝተን ልጁን ወደ ስራው በቃ እኛ ብቻ ደግሞ አይደለም ሌሎች ወዳጆችም አሉ ሳፖርት ያደርጉና ያን ለማድረግ ነው። ሶሪ መልካም እንግዲህ አብረን እናያለን። በርካታ መልካም እንግዲህ ቤተሰቦች አሁን ደውለን ቢኒያም ተስፋዬን እንጠራዋለን። እንግዲህ አንደኛው እኔ ሪያክሽኑ ነው ማየት የምፈልገው። እንደታመመ ግድ ነው ማሳመን መቻል አለበት። ከመታወራ ከሆነ እሞክራለሁ። ስራትተን የመጣ ነው እሱ እንትን ለማለት እንዳታበለሽ በደንብ አድርጋ አሳምነው። እሺ በቃ ግዴታ ፕሮግራማችን ማንም የለኝም ከአንተ ውጪ ናና ሐኪም ቤት ወሰደኝ። እንግዲህ እየመሸ ነው እንደምታዩት፣ ሳይቱም ሄዷል። ግን እንፈትነው ግድ የላችሁም። ባንተ ተጠራጠራለህ። አሞኛል ካልኩ ይመጣል። ቢኒ እኮ ነው ትንሽ ስለመሸ ነው። ሶሪ እንትን እያለ አውቀዋለሁ። እሱ ከያዘው ፕሮግራም አንፃር ነው። በቃ ቴንክ ዩ የፈለገ ነገር ይሁን። እኔ የሆነ ጊዜ ትንሽ ችግር አጋጥሞኝ እንዴት ሆኖ እንደመጣልኝ አውቀዋለሁ። ቢኒ እስኪ እናያለን። የምሬን ነው የምልህ። ቢኒ ለሰው ማች ነው። እግዚአብሔርን ነው የምልህ ክርስቶስን እና ምንም ነገር ያደርጋል። ግን ከመጣ በኋላ ያለው ሪያክሽን ለማየት ጓጉቻለሁ። የምሬን ነው የምልህ። እኔ አሁን እንትን የምለው መጥቶ አሁን የሚጠብቀው ጓደኛው ነው። ሶሪ ታሟል ተብሎ መጥቶ እዚህ ያለው ሪያክሽን ደግሞ ደስታ ሲሆን ክላሽ ያደርጋሉ እያስባለሁ። እስኪ እሱን ያው ምን ነው እንዴት እንደሚሆን የመሸ ነው። ቶሎ ብለን እንደውልለት ያው እንግዲህ እንደውልለት እንግዲህ እየደወልኩኝ ነው። ይታያችኋል። እየደወልኩኝ ነው ያለሁት። ሪያክሽኑን እንየው እስኪ። ያው ዝም በለው። ፕሮግራም ላይ ያነሳል። አይ ያነሳል። ስልክ ያነሳል። ቢኒያም ስልክ ያነሳል። አይ ሚዩት አድርጌያለሁ። ሚዩት ችግር የለውም። አይሰማኝም። ሚዩት አድርጌያለሁ።
አያነሳም። ፕሮግራሙ ድጋሚ ደውለት። ሄሎ ሄሎ፣ ቢኒ ሄሎ፣ ወይ አይሰማም? ይሰማል። ቢና እንዴት ነሽ? አሎ፣ አንዴ ቆይ መልሼ ልደውልልህ። በዚህ ፕሮግራም ላይ ያሉት ኧረ ቢና ፈልጌ ነበረ። ምንድን ነው? አይ ትንሽ አሞኝ ነበርና ሐኪም ቤት እንድትወስደኝ ነው። ትንሽ አሞኛል ታውቃለህ። አሞኝ? ምንህን? አላቅም፣ በቃ በጣም አሞኛል። ማታ ነው የጀመረኝ። አንደኛ ብርም አላስኩም። ሐኪም ቤት ብትወስደኝ በእናትህ ታውቃለህ እኮ ምንህን ያመመህ ነው እኮ። እኔ አሁን እኮ ደግሞ የሆነ ፕሮግራም ላይ ነው ያሉት። እኔ መምጣት አልችልም። ማንም የለም እንዴ ታዲያ? በእውነት ማንም የለም ቢና። እኔ ታውቃለህ ሰው ማስቸገርም አልወድም። ያው ግን በጣም አሞኛል። አላቅም ምን እንደሆነ አላቅም። አሞኛል በጣም። ሰፈር ላይ ማንም የለም ወይ? እኔ እኮ አሁን በእናትህ እንዴት መምጣት እችላለሁ? ደግሞ እየመሸ ነው። ፕሮግራሙ ደግሞ አላለቀም እኮ። እንዴት ልምጣ በእናትህ? ያ ፕሮግራም ላይ እንዳለ አውቃለሁ፣ ግን ከፕሮግራሙ እኔ ብር ወይ ብር ትራንስፈር እኔ ከፕሮግራሙ አልበልጥብህም ቢኒ። አይደለም እንደዛ እያልኩ አይደለም። ብር ልላክልና ራይድ ጠርተህ መሄድ አትችልም አንተ ብቻ? ቢኒ መራመድ አልችልም እያልኩ በጣም ምንድን ነው ይሄን ያላመመ? ምንድን ነው? ቆይ በጣም አሞኛል። በቃ በጣም አሞኛል። አላቅም በቃ በጣም አሞኛል እኮ። ብር ልላክልህና በራይድ ሂድ እና እኔ ሐኪም ቤት ልምጣው ነው። ቢኒ ወይ አሁን ራሱ ማውራት እየቻልኩ አይደለም። በቃ ቻው። ኧረ በስመ አብ ምን አይነት ነገር ነው? ሄሎ ወይ ቢኒ ሄሎ። እሺ በቃ መጣሁ። እሺ ኧረ በስመ አብ መጣሁ። እሺ በቃ መጣሁ። እሺ ቢኒ ፋሚሊ እንግዲህ እንደሰማችሁት ቢኒያምን አሞኛል ብዬ አስመስየው ጠርቼዋለሁ። እየተከለፈለፈ እየመጣ ነው። ወንድማችን ይመጣል። እንግዲህ ስመጣ በሩን ልክ ስገባ ሰርፕራይዝ ነው የምናረገው። ጠብቁ። እንዳይጣላኝም ባይዘበኝ የምሬን ነው። ከዛ ከመሰል ፕሮግራም በቃ ምን እናድርግ ታዲያ? እኛ እዚህ ፕሮግራም አዘጋጅተናል። አረ እኛ እዚህ ፕሮግራም አዘጋጅተናል እንዴ? ስለምናስብለት መሆኑ ይገባዋል። በቃ ትንሽ እናደርስ እስኪ ግን እናየዋለን። እሱ ሊደሰትም ይችላል፣ ሊጮህብንም ይችላል። እየመጣ ነው። ኧረ እንዘገጃጅ እስከሚደርስ ድረስ አይሻልም? እኔ እንትኑን ለብሮስ አንተ እሱን አፈንዳው። ናይስ። አንተ ካሜራ ትይዛለሽ። ካሜራ ትይዛለህ አንተ ተቀርጿል። ሲመጣ እሱ ማሞታል እንጂ ፊት ለፊት እሱ ነው የሚሆነው። እሱማ ካሜራማኑ እየቀረጸ ነው። እሱማ ታሟል። እዚህ ነው የሚሆነው። እኛ ወይ ጊፍት ይዘን ወይ ምናምን በቃ እኛን አናደርገውም። አንተ ፎጣ ልበስ ጋቢ ነገር እንዳመመሰው። አይ ኦልሬዲ እኮ በቃ ይሄን ለመተኛት አይደለም የጠራ ነው። ኦልሬዲ ባሩን ከፍቶ ሲገባ እንዳልታመምኩኝ ያውቃል። እሺ ይቻላል። ወንድሜ ላይ ተጫወት ስለምንቀበለው ወንድሜ ላይ ተጫወት እኮ ይሄን እናድርገው። ይሄን እናደርግም። ይሄን ኧረ አንተ ቁጭ አድርገው በእግዚአብሔር። እሺ እንዴ ተመራለህ። እሺ በቃ አሁን ወደ ማን ነበር የሚከፍትለት? እኔ ከፍትለታለሁ። በቃ ራሱ ዴታ ማለት እኛ እንክፈትና ያሱሪ አንተ እዚሁ ነው ቁጭ በል። እዚህ አርፈህ አንተ ለታመመሰው ቁጭ በል። ሲጀመር በሽተኛ ነህ። ታይ ቁጭ በቃ እኛ እንከፍትለታለን። ሳፈር እንደ ፌንት የሚበለስ ፌንት የሚበለስ የደረሱ ምናምን በሉ እኔ ዛሬ ግን ካልመጣ የመጨረሻ ነው።
እግዚአብሔርን ነው። ቢኒያም ዛሬ ካልመጣ ጓደኝነታችሁ እኔ ደከም የማርያም እየመጣሁ ነው ምናምን ደርሻለሁ። የምር ቦታ እና ሶሪ ሰዚና ምን ሆነ እንዴ? አንተ እንዴት ልመታቸው? ምን ሆነ ነው? ትንሽ አሞታል። በእናትህ አላቅም ይንቀጠቀጣል፣ ያዞረዋል ምናምን። እንዴት መጣ ታዲያ? አንተ ደውሎልኝ ሃፒ በርዝዴይ ቢኒያም ይላል። ሰራንለት። ነይ 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 ሰባ አላይ ትችላለን። ሰባኪ አንድ ቀን እንኳን አክብሪስ፣ አንድ ቀን እንኳን አክብሪስ። እንደሰው አንድ ቀን እንኳን አክብረለትን እንዴ ምን ሆነ? ለአንተ ብለን እኮ ነው ቪዲዮ ምናምን ይሄን ሁሉ ያዘጋጀነው። ቢቢ ከስራም ስለቀዘቀዝሽ በቃ ፈታ እንድትይዝ ነው። ብራዘር ስለጠፋብን ነው። ጌታ ነው የሚረዳው። ፈን ደግሞ ጌታ ሃፒ በርዝዴይ ቱ ዩ ተፈሙ በእናታችሁ እንቀውጠው። ምንድን ነው ታሙ ምናምን? ኧረ ስጦታ ላምጣለት። ያውላ ስጦታ አይ ኬኩን እራስ እንጂ ግን ደንግጣ አላቅናቶሽ ደንግጣ እኛ ምን ያህል እንደሚወዳ ያ ይቅርታ ብለው ማርያም ሶሪ አይ ታቢና በቃ አንተ ለምንድን እንደዚህ በቃ ይቅርታ በቃ በእናትህ አይደረግማ እንደዚህ ታምም ያለው ምናምን እኔ ልደትህን ላክብርላት። እንደዛ ካላላት መጣም ልደትህን ላክብርላት ነገር ደግሞ ሰው ከሚዲያ ጠፋ። ጓደኛችሁ ብዙ እንትን ነው የመጣብን ያለውና በዚህ አጋጣሚ አይደለም ማኒ ፕሮግራም ላይ እንዳለው ታውቃለህ አይደል እንዴ? ስንት ነገር ትቼ እኮ ነው የመጣሁት። እናውቃለን ወንድም፣ ስንት ፕሮግራም እኮ ትቼ ስለምትወደን ስለምታከብረን ነው የመጣው። አሞታል ምናምን ሲል እኮ በቃ በጣም የታመመ ነው የመሰለኝ ታውቃለህ። ልጁማ ታሟል። እኛም ፕሮግራም ነበረን እኮ አንተ ሲጀመር ልጁ ታሟል። ይቅርታ በቃ ተነሳ። ቢኒ አንተ በጣም ነው ያስደነገጠኝ። እንኳን ተወለድሽ። ሃፒ በርዝዴይ አይ ዊሽ ዩ ኦል ዘ ቤስት ብራዘር። በቃ በቃ አንተን ሳይ ደግሞ በጣም ነው የደነገጥኩት። በቃ የሆነ ሞተ እንደ ልጅ ብዬ አለ ግን እስቲ ገና አለሽ ጓደኛዬ ሃፒ በርዝዴይ አሁን ፈታ እናድርገው። በቃ አዎ ኬኩ ይቆረሳል፣ ጊፍቶች አሉ። ኧረ ጊፍቶች ይሻላል። ባይዘው ሪያክቱን አይታችሁታል። በዚህ አጋጣሚ በጣም እንደሚወደኝ በጣም እንደሚያከብረኝ ማውቂያለሁ። በድጋሚ እንኳን ተወለድክልን። እኔ ብቻ እግዚአብሔር ያክብርልኝ ሁላችሁንም። የምሬ ነው የምላችሁ። በቃ ማለት እኔ እንደዚህ አልጠበቅኩም። እሱ አሞኛል ምናምን ስላለ በቃ ሮጬ ነው የመጣሁት ብዙ ፕሮግራም ትቼና እና እሱንም ናቲንም ሙጋንም አንተንም ሳያችሁ እዚህ በቃ በጣም ነው የደነገጥኩት። ሌላ ነገር የተፈጠረ መስሎኝና ሁላችሁንም በጣም አመሰግናችኋለሁ። ያው ይሄ ፕሮግራም እንዲዘጋጅ ስላደረጋችሁ እግዚአብሔር ያክብርልኝ። ምንም ነገር ይገባሻል። እግዚአብሔር ያክብርልኝ። ያው ኖ ከእኔ ራሱ ቃል ይግባልን። ከዛ በፊት ምንድነው ከቢኒ ከናትሻ ጋር እያወራን ነበር ነገር ቢኒ ልደቱን አክብሮ ስለማያውቅ እድሜውን ራሱ አያውቅም። ሊነግረህ በዚህ አጋጣሚ ረስቶታል። ኮሜንት ላይ እኔ 500 ብር ካርድ እሞላለሁ። በትክክል ለመለሰ እስቲ እናንተም ልደቱ ደስ እንዲለው ሰብስክራይብ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ። እስቲ 50 ሺህ ሰብስክራይብ እናስገባው። እስቲ ቢኒን 50 ሺህ እናስገባውና 50 ሺህ ከገባ ግን ምን ታደርጋለህ? እኔ ከመናገሬ በፊት ያው እኔ አሁን ላይ እንግዲህ ያው ሀሳቡ የለኝም። እግዚአብሔር የፈቀደው ነገር ነው የሚሆነው እና ሁላችሁንም አመሰግናለሁ። ይሄን ፕሮግራም ስላዘጋጀ ሀሳቡ የለኝም ስትለኝ ግን ስራውን ትጀምረዋለህ። ያው አስባለሁ ብዬ አስባለሁ። ያው ከፈጣሪ ጋር እዚህ ጋር ካሜራማን አዘጋጅተን እንትን ያለው እሱ ከየት እንደመጣ እናውቀዋለን። እኔ ከየት እንደመጣ ቃል መግባት አንዳንዴ ከባድ ነው፣ ግን በቻልኩት አቅም ኖ አይደለም ቢኒ እዚህ ጋር ማለት እኛን የምታከብረን የምትወደን ከሆነ ማለት ነው ይሄ ለአንተ በጣም ቀላል ነገር ነው። ያለበትን ነገር እናውቃለን። ከዛ ነገር እንድትወጣ ነው የምንፈልገው። ወደ ሚዲያ እንድትመለስ ወደ ነበርክበት
እንደው ከዛ በተሻለ እንደምትመጣ ደግሞ ተስፋ አደርጋለሁ። አንተ ጎበዝ ልጅ ነህ። ብዙ ቤተሰቦች ስላሉ የሚያግዙ እኛም ወንድም ስላለን እናግዛለን፣ ወንድሞች ስላለን እና እንደምትመጣ ለቤተሰቦች ነገራቸው፣ እንደምትመለስ በአሪፍ ስራ በአሪፍ ኢነርጂ። ያንተ ባይዘዌ ያንተ ፈገግታ የሚጠብቁ ሰዎች አሉ። እንደዚህ ሆነ እንደዚህ ሆነ እኔ ላገኝ አልፈልግም። እንደዚህ ሆነ እግዚአብሔር ምስክሬ ነው። ከዚህ በኋላ እንደዚህ ሆነ ላገኝ አልፈልግም። ላይክ ራሱ እግዚአብሔርን ነው የምልህ። ገብቶሃል? አብሮ መወደድ ቋንቋ ነው። ወንድሜ ናንተ ያው በቃ መለሳለሁ። እንግዲህ ያው ከሁላችሁም ጋር በፍቅር እንግዲህ ፈጣሪ እንደዚህ ነው የሚባለው። እኔ ስጦታ ልክፍትልህ። በጣም በርካታ ስጦታዎች አሉ። ስጦታዎቹ ያው ከሚወዱ ቤተሰቦች ናቸው። ታዲሻ እያመጣች ነው። ይከፈት። ይህ ጋር ደግሞ ቢኒዬ አባይ ከቤተሰቡ ብለህ ነው። ሊከፈት ነው። 1 2 3 ይከፈት። እስኪ ዋው በጣም ነው የሚያምር። ገምት አናሳኝ። እኔ መገመት አልችልም ታውቃለህ። እስቲ ያሳዩኝና ቀኑ ምንድን ነው ዛሬ? ቢኒ በዛሬ ቀን በመወለድ በጣም ትልቅ እድለኛ ነህ። የሚካኤል ስላድኖም የተሰጠ በዕለቱ ቀን ስለተወለድክ ነው። እንኳን ደስ ያለ፣ እንኳን ተወለድክ። ድርብ እንግዲህ በጣም ትልቅ ስጦታ ነው። በዓለም ነው ያንተ ልደትም ነው። ይሄ ተቀበለው እሱ አንድ ላይ ከለዋል። እስኪ እንደዚህና እንዳታየው ግርማ ሞገስ ለምር ይሄን የላከ ሀገሯ ነፋ ሲኖር ምን ተሰማ? እስኪ በጣም ትልቁ ከቀደሙ ስጦታ ቀጥሎ ይሄ ትልቁ ስጦታ ይመስለኛል። በጣም ነው የሚያምረው። በጣም ነው የምወደው። ያው ከመወዳት እናቴ ጋር የምር በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። ምንም ቃላት የለም። ረጅም እድሜና ጤና ይስጥልን ለእናታችሁ። በጣም እንግዲህ ሌላም ስጦታ አለ። ባይዘዌ ዛሬ ያልጠበቀው ስጦታ እያገኘ ነው ይመስለኛል። ደንግጧል እስካሁን። እንግዲህ ቀጣዩ የኔ ስጦታ ነው። እንዴ አትቀመጥ እንጂ ቢኒ፣ ገና አላለቀም እኮ ስጦታችን። የእናቱ ፎቶ ሰተን ጓደኛዬ እንኳን ተወለድክልኝ። ዛሬ ትላልቅ ስጦታ ነው እየተሰጠክ ያለው እና እነዚህ ሰዎች ምን ያህል ቢወዱ ነው እንደዚህ ትልቅ ስጦታ የሚሰጡ። የምሬን ነው። በጣም ተወዳጅ ነው ማለት ነው። ደስ ይላል። አመሰግናለሁ። እግዚአብሔር ይስጥልኝ። ምንም ቃላት የለኝም ማለት ያው ይሄ ከቃላት በላይ ከምትገልጸው በላይ ነውና በጣም ብቻ እንግዲህ የስጦታ ጎርፉ እንደቀጠለ ነው። ከወንድም ነው ይበቃል። ትንሽ ብትሆን ባትገባ ይበቃል። ተውና ባይዘው እኔ ምንም ስጦታ አላዘጋጀሁለትም። 50,000 ሰብስክራይብ ስታስገቡት 50,000 ሰብስክራይብ ሲደርስ እኔ ራሴ ልናገረው ነው። መኪና ትገዛለህ? መኪና ምን ማለት ነው? ለቤቢ ተራ ነገር እኮ እኔ ባይዘው ድሮ ሰዓት አጥፍቼ በዚህ ነበር። እንግዲህ ጋይስ በራሱ ስም ነው ያሰራውለት። ቆይ ታዲያ አትቸኮል እንጂ ተሰርቶለት በራሱ ስም ነው የተሰራለት። በራሱ ለካ እሱ ነው የሰጠው። አይ የስከት ለዛ እኮ ነው ያስቆመኝ። ለዚህ ነው ሳስቆም የነበረው እኮ አንተ ነው የሰጠው። ፈጠን ብለን ፕሮግራማችንን ጨርስና ወደ ቀጥለው እንግዲህ ቤተሰቦች እስካሁን ጥሩ ቆይታ ነበረን። ቢኒ የምትሰማ ግን
ያው እኔ ፊቴ ትንሽ ተበላሽቷልና ኬክ ቀብታችሁኝ ያው ሁላችሁንም በጣም በጣም አመሰግናለሁ። ማለት መጀመሪያ እግዚአብሔርን ማመስገን ፈልጋለሁ። ከዛ ቀጥሎ እናንተን ግን ዋናና ዋነኛው ነገር ያው ማለት ማመስገን ፈልገው በክፉ ቀንም በደጉም ቀን ከጎኔ ለሆናችሁ ለሁላችሁም እግዚአብሔር ለእናንተም በክፉም በደጉም ቀን ከእናንተ ጋር ይሁን። ለምትወዱኝ፣ ለምታከብሩኝ፣ ስጠፋ ለምትፈልጉኝ በቃ ምንም ቃላት የለኝም። እኔም ደግሞ ሞራል ነው የሆነኝ ነገር እንዳልጠፋ ነው የሆነኝ። ሁላችሁንም አመሰግናለሁ። እግዚአብሔር በያላችሁበት ያክብራችሁ። ጓደኞቼ ጊዜያችሁን ሰውታችሁ ከኔ ጋር ስለሆናችሁ በጣም አመሰግናለሁ። ማለት ያው ሁላችንም እናውቃለን የሰው ልጅ ምንም የፈለገ ጠንካራ፣ ጀግና፣ ኃይለኛ ምንም ቢሆን ያለ ሰው ምንም ነው። የምሬን ነው የምላችሁ። ምንም ነገር ዓለም ላይ ያለ ገንዘብም ሚሊዮንም የፈለገ ነገር ቢኖራችሁ ሰው ከሌላችሁ ከንቱ ናችሁና ያው ሰውነት ነው የሚቀድመው። ሰው ሲኖረን ነው ሁላችንም የምንኖረውና ላደረጋችሁልኝ ነገር አመሰግናለሁ። እግዚአብሔር ያክብርልኝ። ለእናንተም በክፉ ቀናችሁ ይድረሰላችሁ። እኔ ግን ምኞት አለኝ ለአንተ ሁላችንም የምንመኝልህ። እንግዲህ ቤኒዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም ዓመት ጓደኛዬ ለማለት ራሱ ይከብደኛል። እንግዲህ እውነት ለመናገር ታውቁናላችሁ። ወንድሜ ነው ቤኒ ማለት። ከፍ በልልኝ፣ ፈጣሪ ካንተ ጋር ይሁን፣ ረጅም እድሜ ይኖርልኝ። እንግዲህ በቅርብ ጊዜ 50 ሺህ እንደምታስገቡ ተስፋ አደርጋለሁ። አታሳፍሩኝ እንግዲህ እና በርታልን። ፈጣሪ ካንተ ጋር ይሁን። እንወዳለን ወንድሜ። እኔም አመሰግናችኋለሁ። ያው በሚዲያ የምታውቁኝ እህቶቼ፣ የምታከብሩኝ፣ የምትወዱኝ፣ ስጠፋ ለምትጠይቁኝ በጣም 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 አመሰግናችኋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም እወዳችኋለሁ። በያላችሁበት ሰላም ሁኑልኝ። ከዚህ በኋላ ግን ጠፍቶ እንደማያሳፍረን ኬኩን እንብላ። ኬኩ